السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? ወንድም እህቶቼ አደራ በመካከላችሁ አትጠላሉ፣ አትሰዳደቡ፣ አትዘላለፉ፣ አትመቀኛኙ። አንዳችሁ ለሌላችሁ በጎ ይዋል፣ መልካም ይዋል፣ ጥሩ ያስብ፣ ደግ ያስብ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል፣ لا تحاسدوا ولا تباغضوا ولا تقاطعوا ولا تدابروا። አትመቀኛኙ፣ አትጠላሉ፣ አትቆራረጡ፣ ጀርባ አትሰጣጡ፣ አትኮራረፉ አሉ። ወኩኑ ዒባደላሂ ኢኽዋናን ከማ አመረኩሙላህ። ልክ አላህ እንዳዘዛችሁ የምትዋደዱ ወንድማማቾችና የአላህ ባሪያዎች ሁኑ አሉ። ቢሐስቢ ምርኢን ሚነ ሸሪ አን የሕቂረ አኻሁል ሙስሊም። አንድ ሰው መጥፎ ለመባል ሌላኛውን ሙስሊም ወንድሙን መናቁ በቂው ነው አሉ። ስለዚህ ወንድሞቼ አደራ ከምቀኝነት፣ ከመጠላላት፣ ከመሰዳደብ፣ ከመዘላለፍ ራቁ። السلام عليكم ورحمة الله وبركاته. ወንድሜ እህቴን አደራ ማንም የላትም ብለህ አትበድላት፣ ደካማ ናት ብለህ አታሰቃያት። ምናልባት ጭር ባለው ሌሊት፣ ዝም ባለው ሌሊት አንተ ረፍትን ፈልገህ ትተኛለህ። ለሷ የሰጠሃት ህመም ልቧን ሰብረህ እንቅልፋታ እያነባች ወደማይተኛው አላህ ትዞርና ዱዓ እንዳታደርግብህ፣ ከዛ ሁሉም ነገር ይበላሽብሃል። ወዳጄ ታውቃለህ፣ ሴት ልጅ ያላት ብቸኛ ነገሯ ልቧ ነው። ያንን ልቧ ስትሰብረው፣ ያንን ልቧን ስታስከፋው ትደክማለች። ስትደክም ደግሞ ወደ ጠንካራ አላህ ትሄድና ዱዓ ታደርግብሃለች። ያኔ ሁሉም ነገር ይበላሽብሃል። ወዳጄ እህቴን አደራ ተንከባከባት፣ አስደስታት፣ ስሜቷን ጠብቅላት። ወዳጄ እሷ ጋር እኮ ቁጣ አያስፈልግም፣ ጠንካራ ንግግርም አይጠቅምም። እልኋን ያመጣዋል እንጂ ምንም አይለውጥም። ግን ለስለስ በልላት፣ ያኔ ልቧን ትገዛዋለህ። አዳምጣት፣ የምትፈልገውን ነገር በሙሉ አዳምጣት። እሷን ለማስደሰት ሞክር። ያ ነው ለእሷ የሚጠቅማት፣ ያ ነው ለእሷ የሚያስደስታት። ወዳጄ ሴት ልጅ ደካማ ናት፣ ግን ወደ ጠንካራው አላህ ትሄድና አንተን አላህ ጋር ትከሳለች። ያኔ ሁሉም ነገር ይበላሽብሃል። ወዳጄ እህቴን አደራ፣ እህቴን። ደስታ ጠፋ፣ መረጋጋት ራቀን፣ ጭንቀታችን በረታ፣ ሐዘናችን በዛ። ይህ ሁሉ ሲሆን ዝም ብሎ አልሆነም። ከአላህ ብዙን ራቀን፣ አላህን መውሳትን ረሳን፣ ሶላታችን ላይ እጅጉን ተዘናጋን። ከቁርአን የምንቀራው አነሰ፣ በል እንዲሁም ቁርአንን ተው ነው። ወዳጄ ዱንያ የአላህ ናት። እሱን ካላስደሰትንባት ልንደሰትባት አንችልም። ወዳጄ ዱንያ የአላህ ናት። ለሱ ካላደረግናት ለኛ ልትሆን አትችልም። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ። እኔን ከማስታወስ ችላ ያለ፣ ከኔ ዞረ፣ ከኔ ራቀ፣ የተጣበበና የተጨናነቀን ኑሮ እናኖረዋለን ይላል አላህ ተባረከ ወተዓላ። ወዳጄ ወደ አላህ ጠጋ ባልን ቁጥር ደስታ ወደኛ ጠጋ ይላል። ወደ አላህ በዞርን ቁጥር መረጋጋት ልባችን ላይ ይሰክናል። ወደ አላህ በተጠጋን ቁጥር ብዙ መልካም ነገሮች ወደኛ ይጠጋሉ። ሕይወታችንን ለአላህ እናድርገው፣ ያኔ ሁሉም ነገር ለኛ ይሆንልናል። አላህ ያስደስታቸው። ልብህ እንዲረጋጋ ጉዳዮችን በሙሉ ለአላህ ተባረከ ወተዓላ ስጣቸው፣ ወደ እሱ አስጠጋቸው። ሁሉንም ጉዳይ አንተ በቀላሉ ማድረግ የምትችላቸውንም ጉዳዮች ቢሆን ወደ አላህ ተባረከ ወተዓላ አስጠጋቸው። አሁን ቆም ብለህ አስብና፣ ብዙ ምኞቶች አሉ፣ ብዙ ፍላጎቶች አሉ። እንዲሆንልህ የምትፈልጋቸው፣ እንዲሳኩልህ የምትፈልጋቸው ብዙ ህልሞች አሉ። የፈራሃቸው ደግሞ እንዳይሆኑ የምትሰጋቸው ብዙ ጉዳዮች አሉ። ታዲያ አሁን በዚህ ቅጽበት እነዛን ጉዳዮች በሙሉ ለአላህ ተባረከ ወተዓላ ስጣቸው። የፈራሃቸውን፣ የሰጋሃቸውን፣ የምትፈልጋቸውን፣ እንዲሆንልህ የተመኘሃቸውን ጉዳዮች በሙሉ ወደ አላህ ተባረከ ወተዓላ አስጠጋው። እመነኝ፣ ያኔ ልብህ ሲረጋጋ ትመለከተዋለህ። ያ ጉዳይ እንደተፈጸመ ታስባለህ። ያ የሰጋኸው ነገር አላህ እንደሚበቃህ ታስባለህ። ያኔ ልብህ ይረጋጋል። ዱንያ ላይ ደስ የሚለው ስሜት ጉዳይን ወደ አላህ ተባረከ ወተዓላ ማስጠጋትና ለሱ መስጠት ነው። ያኔ ደስታ ወደ አንተ ቀረብ ትላለች፣ መረጋጋት ልብህ ላይ ይሰክናል።
ጉዳይ ለአላህ እንደመስጠት ዱንያ ላይ ምንም የሚያስደስትና ልብን የሚያረጋጋ ነገር የለም። ሁሉንም ጉዳይ ለአላህ ተባረከ ወተዓላ ስጠው። ከዛ ነገህን ትመለከታለህ። ሌላ ዓለም ሌላ ህይወትን መኖር ትጀምራለህ። አላህ እያንዳንዱ ጉዳይ በማሰብ በመጨነቅ በማውጣት በማውረድ በጠረጴዛ ዙሪያ ቁጭ ብሎ በመወያየት አሊያም ወረቀትና እስክሪብቶ ይዞ በማሰብ የሚፈታ ጉዳይ አይደለም። ከዛ በላይ የሆኑ ጉዳዮች አሉ። አንዳንዴ የሆኑ በሮች ይዘጉብናል፣ መውጫ ቀዳዳው ይጠፋናል። የትኛው መንገድ እንደሚሻል ግራ እንጋባለን። ከማን ጋር እንደምናወራው፣ ለማን እንደምንነግረው፣ ከማን ጋር ቁጭ ብለን እንደምንመካከር እናጣለን። ወዳጄ አላህ እኮ አለ። አላህ የእያንዳንዱ በር መክፈቻ ቁልፍ አላህ ጋር ነው። የእያንዳንዱ ጭንቀትና ሐሳብ ፈረጃው ነጃ መውጫው በአላህ እጅ ነው። ወዳጄ አላህ እኮ አለ። ወዳጄ አላህ ካንተ ጋር ሆኖ እንዴት ትከፋለህ? እንዴት ብቸኝነትስ ይሰማሃል? እንዴትስ ትፈራለህ? አላህ ተባረከ ወተዓላ ጉዳዮችህን እንዴት አድርጎ እንደሚያስተናብርልህ ብታቅና ብትረዳ ኖሮ የደስታ እንባዎችን ታነባ ነበር። ወዳጄ ጉዳይህን በሙሉ ለአላህ ተባረከ ወተዓላ ስጠው። መናገር ስትፈልግ አላህን ተባረከ ወተዓላ አናግረው። አላህ ሳትናገር ይሰማሃል። የልብህን አላህ ያውቅልሃል። መፍትሄም አላህ ተባረከ ወተዓላ ይሰጣል። ፍርሃትህ በሙሉ ወደ እርጋታ ይቀየራል። ጉዳይህን ለአላህ ተባረከ ወተዓላ ስትሰጥና ወደ እሱ ስታስጠጋ። ወዳጄ አደራህን ብቸኝነት እንዳይሰማህ። ሁሌም አላህ አብሮህ አለ። አላህ ካንተ ጋር አለ። አላህ ያስደስት። ምናልባት አላህ ተባረከ ወተዓላ ምኞትህን እያስተካከለልህ ቢሆንስ? የምትደጋግማቸውን ዱዓዎች አላህ ያውቃቸዋል። የተውከውን የረሳኸውን ዱዓ አላህ ግን አልረሳውም። የምትጠብቀውን ህልም አላህ ተባረከ ወተዓላ ያውቀዋል። ልብህ እንደተሰበረ አላህ ያውቃል። የቱ ጋር እንደተሰበረም አላህ ተመልክቷል። አላህ ይጠግናል። የውስጥህን ህመም አላህ ተባረከ ወተዓላ ያውቃል። አላህም ያሽራል። ወየሽፊ ሱዱረ ቀውሚን ሙእሚኒን የምእመናንን ልብ አላህ ተባረከ ወተዓላ ያሽራል፣ ይጠግናል ይላል። ወዳጄ አላህ ትዕግስትህን ተመልክቷል። ጥንካሬህንም አላህ አይቷል። አላህ ፍትሃዊ የሆነ ጌታ ነው። ወዳጄ ህመምህን አይቶ አያልፍህም። ፍላጎትህን ተመልክቶ ዝም አይልህም። ዱዓህንም ሰምቶ አላህ ሳይመልስልህ አይቀርም። ሁሉም የጊዜ ጉዳይ ነው እንጂ አላህ ሁሉንም ነገር ያደርግልሃል።